ድንበር ተሻጋሪ ትክክለኛ ሰራዊት ሊያስብል የሚችል አንድ እርምጃ ስለተራመዳችሁ ለእናንተም ለክፍለ ጦር በየደረጃው ላለ የክፍለ ጦር አመራርም ትልቅ ክብር አለኝና አንዴ ለራሳችሁ ለአመራሮቻችሁ ክብር ስጡልኝ። አዎ ማሸነፍ የምንችለው ያ ሲሆን ባለፈው ብለናል። የአማራ ህዝብ መዳኛው አማራነቱ ብቻ ነው። በአማራነት ሲቆም ነው። በአማራነት ለመቆም ደግሞ ከትንሿ ከዚህ መጀመር መቻል አለብን። አንድ ክፍለ ጦር አንድ ኮር ሰራዊት ሲሰራ ሰራዊትን ሲያሰለጥን ከተለያየ አካባቢ የመጡ ልጆችን የመጡ አመራሮችን ማዋሃድና ተመሳሳይ ገጽ ላይ የመጣ አስተሳሰብ ተመሳሳይ አተያይ ሊኖራቸው ይገባል። እሱን እያደረጋችሁ ነው። ይሄ ለቀጣይ እርምጃችን እጅግ በጣም ይበል የሚያሰኝ ስራ ነው። የኛ አባቶች እንደምታውቁት ኢትዮጵያ ውስጥ ብቻ አይደለም ለሌሎች ሀገራት እኮ መከታ የነበሩ አባቶች ናቸው። ሰፈር አልነበራቸው። ፍትህ ነው ልባቸው ውስጥ ሰንቀው ሲጓዙ ነበር። እኩልነት ነው፣ ህዝባዊነት ነው። እስከ ኮሪያ የዘመቱ አባቶች ልጆች እኮ ነው። ስለዚህ ሁልጊዜም ቢሆን ከሰፈር የወጣ አስተሳሰብ ሊኖረን ይገባል። አካባቢ መጠሪያ ነው። አካባቢ መጠሪያ ነው። ለምሳሌ መርሃቤት አውራጃ መደራጃ ነው፣ አካባቢ ነው፣ መጠሪያ ነው። ነገር ግን መርሃቤት አውራጃ ውስጥ ብቻ ተወሽቆ መኖር ደግሞ ወንጀልም ነው። ሸዋ ውስጥ ብቻ ተወሽቆ መኖርም ወንጀል ነው። ሌላውም በተመሳሳይ እንደዛ እንደሆነ ነው የምንፈልገው። ምክንያቱም ከአማራ አሁን አማራ ከምንለው ቦታ ባለፈ መንገድ ኢትዮጵያን ጭምር ነፃ ለማውጣት ነው እኛ የምንታገለው። ስለዚህ እሱን እያደረጋችሁ ነው። ይበል የሚያሰኝ ነገር ነው። ቀጣይ ግን ያነሳችሁት መሰረታዊ ነገር አለ። ማርየም አስመራ አስቀምጠዋለች። ሰራዊት ካልሰለጠነ አሸናፊ መሆን አይችልም። ወታደር ካልሰለጠነ አሸናፊ መሆን አይችልም። ስትሰለጥኑ እኔ እንደ አንድ መሪ እንደ አንድ አመራር የምናገረው ወታደራዊውንም ፖለቲካውን መሰልጠን መቻል አለባችሁ። ወታደራዊ ፖለቲካ የሚባለው ማወቅ መቻል አለባችሁና ለሱ ደግሞ አመራሮቻችሁ በእናንተ ብትቆሙ ሁልጊዜ መሰልጠን አለባችሁ፣ ክፍተቱ የእናንተ ነው እያሏችሁ ስለሆነ ቀጣይ ራሳችሁን ለስልጠና አዘጋጁ። ብቁ ሁኑ፣ ተወዳዳሪ ሁኑ። ነገ ኢትዮጵያን የምትመራው አንተ ነህ። ነገ አማራ ህዝብ አለኝ አንተ ነህ። ስለዚህ ለዛ ራሳችሁን አዘጋጁ። በመጨረሻ ግን ብዙ ማለት አልፈልግም። ቀጣይ በተግባር እንገናኛለን ብዬ ተስፋ አደርጋለሁ። በሸዋ ጠቅላይ ግዛት ወደ 21 ክፍለ ጦሮች አሉ። ወደ 21 ክፍለ ጦሮች አሉ። ከነዛ ክፍለ ጦሮች ውስጥ ተወዳዳሪ ሆናችሁ እንድትወጡ እዙም ይደግፋል። ሁሉም በሚችለው በየስራ ዘርፉ እናንተ እንድትበረቱ ይደረጋል ማለት ነው። እሱን እንድታደርጉ ተወዳዳሪ መሆን እንድትችሉ ነው የምንፈልገው። ያንን እናደርጋለን። ስለዚህ በዚህ ሂደት ውስጥ መሪዎቻችሁን አክብሩ። እንደ ወንድምም እንደ መሪም የምመክራችሁ ምንድነው ቅድም እንደተባለው ስልጠና የማሸነፊያ አንዱ ቁልፍ ነው። ሁለተኛው ደግሞ በስልጠና ውስጥ በድርጅት ውስጥ በዓላማ ውስጥ ያንን ሊያሻግሩ የሚችሉ ያንን ሊመሩ የሚችሉ መሪዎችን ከቲም አመራር ጀምሮ እስከ ላይ ድረስ ያለ መሪን ማክበር ለአሸናፊነት የሚያበቃ ጉዳይ ነው። እሱ ላይ አስምሩበት። ቲም መሪ በጣም ህፃን ልጅ እጅ ላይ ነው የአሸናፊነት ቁልፉ። ስለዚህ አሁን በተዋሃዳችሁት አግባብ አመራሮቻችሁ ሊቀያየሩ ይችላሉ። እነዛን መሪዎች በየደረጃው ያሉ መሪዎችን ስታከብሩ እናሸንፋለን። አማራ የተነጠቀው ርስቱን ብቻ አይደለም። አማራ የተነጠቀው ህይወቱን ብቻ አይደለም፣ ባህሉንም ተነጥቋል። እሱን መመለስ መቻል አለበት። መከባበር መኖር መቻል አለበት። መዋደድ መኖር መቻል አለበት። መተሳሰብ መቻል አለበት።